አጋንንትን በማውጣት ለመካኖች ልጅን በመስጠት ሙታንን በማስነሳትና ድውያንን በመፈወስ በጌታችን በኢየሱስ ክርስቶስ ስም ብዙ ድንቅ የሆኑ ተአምራትን እያደረገ ወንጌልን የሰበከ በሐዋርያት መካከል ታላቅ ሞገስ የነበረውና የመጀመሪያዎቹን የሐዋርያት ሲኖዶሶች በሊቀ መንበርነት የመራ እመቤታችን ወደ አረጋዊው ዮሴፍ ቤት ስትገባ ለእመቤታችን አክስቷ የሆነች ወላጅ እናቱ ሙታበት አግኝታው ከልጇ ከጌታችን ጋር እየተንከባከበች ስላሳደገችውና የሥጋ ዝምድናም ስላላቸው እሁሁ ለእግዚእና ወይም የጌታችን ወንድም ተብሎ የተጠራ ከልጅነቱ ጀምሮ የክርስቶስን አምላክነት ያውቅ ነበርና ደቀ መዝሙሩ ሆኖ የተከተለው ጌታችን ተሰቅሎ በሞተ ጊዜ ከእመቤታችንና ከወንጌላዊ ቅዱስ ዮሐንስ ጋር በመሆን ትንሣኤውን ሳላይ እህል አልቀምስም ብሎ እስከ በዓለ ትንሣኤ ማክፈልን ያስተማረ በኢየሩሳሌም የመጀመሪያው ኤጲስቆጶስ ሆኖ ያገለገለና በስሙ የሚጠራ አንድ መልእክትን የጻፈልን ሁለቱ እግሮቹ አብጠው አላራምድ እስኪሉት ድረስ ለጸሎት በመቆም የተጋደለ እንደ ዘመናችን መናፍቃን የጌታችን የሥጋ ወንድሙ ይመስላቸው የነበሩ አይሁድ ስለ ጌታችን ማንነት በተንኮል በጠየቁት ጊዜ ከፍ ካለ ቦታ ላይ ቆሞ የአብ የባህሪ ልጅነቱንና አምላክነቱን እንዲሁም የሥጋ ወንድሙ አለመሆኑን ቢመሰክርባቸው በቁጣ ተመልተው ወደ መሬት በማውረድ በጾም በጸሎት የተቀጠቀጠ አካሉን እየተፈራረቁ ደብድበው የገደሉት የአረጋዊ ቅዱስ ዮሴፍ ልጅ ገዳማዊው ሐዋርያ ቅዱስ ያዕቆብ እሁሁ ለእግዚእነ ዛሬ የካቲት 18 ቀን ዓመታዊ መታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ያዕቆብ ጸሎት ይማረን ይቆየን።